ስልካችሁን ለሌላ ሰው በአጋጣሚ ሰጣችሁት ኖቲፊኬሽን ቢገባላችሁ ማለትም ሜሴጅ ቢላክላችሁ ሌላ ሰው ቢልክላችሁ በኢሞ ሊሆን ይችላል በዋትስአፕ ወር በቴሌግራም ወይም በሌላ መንገድ ቢልክላችሁ ማለት ነው። ያ ስልካችሁን የያዘ ሰው እንዴት እንዳያየው ማለት ውስጥ ገብቶ ምናምን አያየውም። ቁልፍ ነው ትክክል ነው። ነገር ግን በሌ ኖቲፊኬሽኑ ስክሮል ዳውን አድርጎ ኮንቴንቱ ማየት ይችላል ምን ብሎ እንደጻፈላችሁ ማለት ነው። ስለዚህ እሱ እንዳይሆን የምትፈልጉ ከሆነ ወይም ኖቲፊኬሽኑ ቢታይም በኢሞ እንደገባላችሁ ይታያል። ነገር ግን ምን ብሎ እንደጻፈላችሁ እንዳይታወቅ ከፈለጋችሁ አሁን ማሳያችሁን ነገር በማድረግ ብቻ ማስተካከል ትችላላችሁ ማለት ነው። መጀመሪያ ወደ ሴቲንግ ትሄዳላችሁ። የስልካችሁ ሴቲንግ ላይ ከሄዳላችሁ በኋላ ምን የሚላል ስክሮል ዳውን ያው ሉክ ስክሪን የሚላል ማለት ነው። ሉክ ስክሪን የሚለውን አንዴ ትጫናላችሁ። ዜን ስክሮል አፕ ካረጋችሁት በኋላ ያው ኖቲፊኬሽን ቱ ሻው የሚላል ማለት ነው። ኖቲፊኬሽን ቱ ሻው የሚለውን አንዴ ትነካላችሁ ማለት ነው። ይኸው አሁን ምን ይላል የመጀመሪያው ሻው ኮንቴንት ይላል ማለት ነው። እኔ አሁን ሻው ኮንቴንት አድርጌዋለሁ። ለምሳሌ ስልኬን የሆነ ሰው ይዞ የሆነ ሰው ሌላ ሜሴጅ ቢልክልኝ እንደዚህ ስክሮል ዳውን አድርጎ ስክሪኑን ስክሮል ዳውን አድርጎ ብቻ ምን እንደተላከልኝ ማየት ይችላል ማለት ነው። ከማን እንደተላከልኝ ማየት ይችላል። ስለዚህ እሱ እንዳይሆን ስለምፈልግ እቺን ሃይድ ኮንቴንት እለዋለሁ ማለት ነው። ይኸው ሃይድ ኮንቴንት አደርገዋለሁ ማለት ነው። ስለዚህ የታችኛው ደግሞ ምንድነው ሻው ኮንቴንት ወይን አሉክ ማለት ነው። ቁልፉን በምንከፍተው ሰዓት እንዲታይ ነው። ይሄም ቁልፉን ከፍተን ልንሰጠው ስለምንችል ለልጁ ወይም ለዛ ስልካችን ለያዘው ሰው እየተጠቀመበት ስለሚሆን ሌላ ሶሻል ፕራይቬሲ ላይ ነው እንጂ መግባት የማይችለው ሌሎችን ነገሮች እየተጠቀመባቸው ነው። ቪዲዮ እያየ ሊሆን ይችላል ምናምን። ስለዚህ ቁልፉ ክፍት ስለሆነ አሁንም እንደደርሰው እችንም በድጋሚ ምን እናረጋታለን ኦፍ እናረጋታለን ማለት ነው። ስለዚህ አሁን ምንድነው የሚሆነው ሜሴጅ ሲገባ ከላይ ኢሞ ሊሆን ይችላል በዋትስአፕ በምናምን በሜሴጅ ሊሆን ይችላል እንደተላከ ያሳየናል። ነገር ግን ምን እንደተላከ ማየት አይቻልም ማለት ነው። ስለዚህ ይሄን ይመስል ነበር የቻናል ቤተሰቦች አመሰግናለሁ።